ላንቺ ነው። አሁን የሚገርም መቅረጫ የሚገርም መቅረጫ ሻይት አባቱ ለቲክቶክ ይሆናል። ችግር የለውም። እንዴ ታዲያስ እወዳለሁ፣ አከብራለሁ። ወይ ቴንክ ዩ በጣም ምርጥ ሰው ነው። ትለያለህ። let's go አሁን ገራሚ ቪዲዮዎች ትቀርጻለሽ በየቀኑ ማርያም የታ አባቱ የሚገርም የዘፈን ቪዲዮዎች ጠብቁ ከነፂ ማለት ነው። ሲም ምናምን አለሽ አይደለ? ያ አዎ ስልክ ስለሌለኝ ነው። ስልኬ እጃት የታለች? እስኪ ያሳየን እስኪ ስልክሽ። ለዛ ነው ቴሌግራም ማለት ጠቅመው ስልክ ብጋዙልኝ ደስ ይለኛል። ሳቅህን ሲጠኝ ለአንድ ልዋሰው ከዋዋው ጥቼ ችግሬ ላብረው ችግሬ ላብረው። ዛሬ እንግዲህ ጥቁር እንግዳ አለብኝ። እንግዲህ እስኪ ጥቁር እንግዳችንን እንቀበል። በር ከፍተን ማን ነው የሚለው እናያለን። ነው እሱ ዛሬ እንግዳችን ማን ነው እንላለን። እንዴት ነሽ? ሰላም ነው? እንዴት ነሽ? እንዴት ናችሁ? ነፍ ናችሁ ደግሞ በጋርድ ነው አመጣጧ። ደስ ይላል። እንኳን ደህና መጣችሁ ብለናል። በጣም እናመሰግናለን ስለመጣችሁ። እንዳያችሁት የዝዋይ ልጆች ሰብሰብ ብለው እንግዲህ እሷን አጅበው መጥተዋል። ቤት ያፈራውን ደግሞ በዚህ መልኩ ተቋድሰን ምሳችንን በላን። አሪፍ ቆይታ ነበረን። ከዛ ወደ ስቱዲዮ ደግሞ እንገባና ደግሞ ሙዚቃችንን እንሰራለን። ከዛ በፊት ደግሞ እስኪ ወጣ እንበል ብለን ደግሞ ወጣ ብለን እንደዚህ አየር ተቀብለን አሪፍ ጊዜ አሳልፈናል። ክቡራትና ክቡራን ሰላም ነጻነት፣ እንኳን ደህና መጣሽ። እንኳን ደህና ቆየ መንዳፈሪያ። እግዚአብሔር ይመስገን አለሁልሽ። ስለመጣሽ ደስ ብሎኛል። እኔም ስላገኘው በጣም ደስተኛ ነኝ። እንግዲህ ዛሬ ከዝዋይ ድረስ እዚህ ድረስ መጥተሻል፣ ስቱዲዮ ድረስ። ስቱዲዮ ደግሞ የሰራሽው ሙዚቃ ከእንደገና ሙሉን ሰርተናል። ከእንደገና ደግሞ ብዙዎች ያንቺን እድገት ይፈልጋሉ፣ ነጠላ ዜማ ሰርተሽ ማየት ይፈልጋሉና ያን ነጠላ ዜማ ለመስራት ደግሞ ስራ ጀምረናል። ዛሬ እንግዲህ የመጀመሪያውን ምዕራፍ ጀምረናል። ምን ተሰማሽ? እኔ በጣም ነው ደስ ያለኝ። አንተንም በጣም ነው የማመሰግነው። በቃ እንጃ ሁለት አመላሽ ያርገኝ። በጣም ነው የማመሰግነው። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሙዚቃሽን ስታይ ምን ተሰማሽ? እስኪ ሁለት ሙዚቃ ነው የሰራውልሽ። የመጀመሪያው የቬሮኒካ ነው፣ የአሁኑ ደግሞ የአበባ ደሳለኝ አይደል? ሁለቱን ሙዚቃዎች ስትሰሚ ምን ተሰማሽ? እንጃ በጣም ነው ደስ ያለኝ። በቃ ሞራሌ እንዲነሳሳ ምናምን ብላ አበረታታኛል። መጀመሪያ ሰዓት የቬሮኒካን ስትሰራልኝ በጣም ነበር ደስ ያለኝ። የአበባ ደሳለኝም ስትሰራልኝ ይበልጡን ደስ ያለኝ። በጣም ነው የማመሰግነው። እሺ ነጻነት፣ እንግዲህ ዝዋይ ላይ ብዙ ሰው የሚያውቅሽ ቆሎ በመሸጥ ነውና ቆሎ እንግዲህ እንዴት ነው ስራው? እንዴት ነው? አሪፍ ነው ወይ? ሽቀላው ጦፏል? እስኪ ንገሪን። አሪፍ ነው ስራው፣ ጦፏል። እሱን ስራ የጀመርኩት ደግሞ ትልቅ ደረጃ ለመድረስ ነው። አዲሱን ስራሽን ሲንግልሽን ለመጀመር ተነስተናል። እሱንም ደግሞ ዜማ ላስጠናሽ፣ ዜማውን ልልክልሽ ብዬ እዚህ ድረስ ከምትመጪ ብዬ በቴሌግራም እንድልክልሽ ጠይቅሽ፣ አንቺ ደግሞ ቴሌግራም እንደማትጠቀሚ ከዛም ባለፈ ደግሞ የምትጠቀሚውም ስልክ እንደሌለሽ ነው የነገርሽኝና የምትጠቀሚበት ስልክ ማጣት ለዚህ ነገር እንቅፋት ሆኖኛል ብለሽ ታስቢያለሽ? አዎ ስልክ ስለሌለኝ ነው። ስልኬ እጃት የታለች? እስኪ ያሳየን እስኪ ስልክሽ። ለዛ ነው ቴሌግራም ማለት ጠቅመው። ኦኬ እንግዲህ ስልክ በጣም በዚህ ሰዓት ታውቂያለሽ፣ ሶሻል ሚዲያ ላይ ስልክ ወሳኝ ነው። አሁን እኔና አንቺ እዚህ ስቱዲዮ ድረስ መምጣት አይጠበቅብሽም። ከዝዋይ በጣም ለፍተሻል። ስልክ ቢኖር ግን ከዚሁ ዜማውን ሰጥቼሽ አጥንተሽው ምን ብለሽ ትመጪ ነበርና በዚሁ አጋጣሚ በጣም የሚወዱሽ ሰዎች አሉ፣ የሚያደንቁሽ። በዚህ ስራ ላይ በጣም ቆሎ እየሸጠች እንደዚህ አይነት ትልቅ ነገር እየሰራች ያለች ልጅ እናበረታታለን ብለው ለእኔም በብዙዎች የላኩልኝ ስላሉ በሜሴጅ የምትያቸው ነገር፣ በተለይ ደግሞ ስልክ ቢገዙልሽ የኔ
ትልቅ መልእክቴ ነው። ምክንያቱም እኔ ወደ 300 ሺህ ብር የሚገመት ስራ በነፃ እንግዲህ እየሰራሁልሽ ነው ያለሁት። ሌሎች ደግሞ ስልክ በመግዛት ደግሞ ቢተባበሩሽ እስኪ የሆነ ነገር በያቸው። ስልክ ብገዙልኝ ደስ ይለኛል። አመሰግናለሁ ስላበረታታችሁኝ፣ ለዚህ ስላደረሳችሁኝ እናንተንና መታፈሪያን በጣም ነው የማመሰግነው። እንግዲህ ክቡራትና ክቡራን እንዳያችኋት ወሬ አትችልም። እኔ አሁን ምን ብዬ ወሬ ለምንድን ነው እዛ ግን ቆሎ ሲሸጡ ግን ወሬውን ታቀላጥፉታላችሁ። ወሬውንማ ስሰራ አቀላጥፋለሁ። ካሜራ ላይ ግን ሲሆን ጠፋብሽ። ጠፋብኝ። እንግዲህ እንዳያችኋት ነው። በጣም ብዙዎቹ የወደዳችኋት ያደነቃችኋት ነፃነት እዚህ ስቱዲዮ ተገኝታ አዲሷን ስራ ጀምራለች። ከእንደገና ደግሞ የአበባ ደሳለኝን ሙዚቃ ሙሉን ሰርተናል። ነገ ወደ እናንተ ይደርሳል። እንግዲህ የምትችሉ ሰዎች ነፃነትን ደግፏት። አዲስ ስራ በቅርቡ ይዛ ትመጣለች። ከኔ ጋር ጀምረናል። በአጠቃላይ እስካሁን ለተደረገልሽ እዚህ ቪዲዮዎች ወደ ቫይራል እንዲወጣ ሪከርድ እያደረጉ ለለቀቁት ምን ላሉትም ለአጠቃላይ ለኢትዮጵያ ሕዝብ መልእክት ካለሽ? እኔ በጣም ነው የማመሰግነው። አንደኛ የቀረጸኝ ልጅ አለ፣ ስራ ቦታም አለች የቀረጸችን ልጅ ሜሮን የምትባል። ቫይናል ሊወጣልኝ ደግሞ የቀረጸኝ ልጅ እርቅ ይባላል። እነሱ ማመስገን ፈልጋለሁ። በቃ ፀጉር ቤትም ምናምን እየቀረጸኝ የነበረውን ደጁንም ማመስገን እፈልጋለሁ። በቃ ሁሉንም ሰው ነው ማመስገን የምፈልግ። እግዚአብሔር ይርዳሽ፣ እግዚአብሔር ባለው ላይ ጨምርልሽ። እንግዲህ እኔ ያሰብኩትን ነገር ሰርቼ በደንብ ወደ ህዝብ የምትመጭበትን መንገድ እናመቻቻለን። ሌሎች ሰዎች ደግሞ ማገዝ የሚፈልጉ ሰዎች ስልኩ ደግሞ ዋናው እኔም ከእሷ ጋር የምገናኝበት ስለሆነ ስልኩን እባካችሁ መግዛት የምትፈልጉና ልታበረክቱላት የምትፈልጉ ሰዎች እሷንም ማግኟት፣ በእኔም በኩል ታገኟታላችሁ። እናመሰግናለን። በጣም ነው የማመሰግነው። ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂ ሚለን እኛው እንታረቅ አቱን ወደ ዋሻ አይብዛቅ ያሚክ የውዲን ሳታውቅ ያፌን ተከትለክ ፍቅሬ ሆይ ጥፋቴን አላስተባብልም በድንገት መሳሳት አያጨካክንም አውቄያለሁና ብዙ እንደበደልኩህ ጥፋቴ ገብቶኝ ነው እንታረቅ ያልኩህ መቼም በአጋጣሚ መሳሳት ቢኖርም ያለፈው መርሳት አያጨካክንም።